ሳውዲ አረቢያን ጨምሮ 7 ሙስሊም ሀገራት እስራኤል መስጂድ አልአቅሳን በአስቸኳይ እንድትከፍት ጠይቀዋል። ሳውዲ አረቢያን ጨምሮ 7 የሙስሊም ሀገራት እስራኤል መስጂድ አልአቅሳን በአስቸኳይ እንድትከፍትና በመስጂዱ ላይ የጣለቻቸውን ፖለቲካዊ ማዕቀቦች እንድታነሳ ጥያቄ አቅርበዋል። ሀገራቱ በጋራ በሰጡት መግለጫ በተቀደሰው የረመዳን ወር እስራኤል የአቅሷን መስጂድ መዝጋቷን በቀላሉ እንደማያዩት ገልጸው መስጂዱ በአስቸኳይ ለሰጋጆች ክፍት እንዲሆንም ጠይቀዋል። ሳውዲ አረቢያ፣ ቱርክ፣ ፓኪስታን፣ የተባበሩት አረብ ኤሚሬት፣ ግብጽ፣ ዮርዳኖስ፣ ኳታርና ኢንዶኔዥያ ትናንት ምሽት በኢየሩሳሌም በሰጡት መግለጫ እስራኤል በእስልምናና በክርስትና ቅዱሳን ስፍራዎች ላይ የምትፈጽመው ጥሰት እንዲቆም ዓለም አቀፉ ማህበረሰብ ግልጽ እርምጃ እንዲወስድ ጠይቀዋል። ይህንን ህገወጥ ድርጊት ለማስቆም ዓለም አቀፉ ግፊት መቀጠል አለበትም ብለዋል። ሀገራቱ በተለይም በአልአቅሷ መስጂድ ላይ የተጣሉ እገዳዎች በፍጥነት እንዲነሱና ምዕመናን በነጻነት እንዲሰግዱም ጠይቀዋል። መግለጫው በኢየሩሳሌም ሃይማኖታዊ ነጻነት እንዲጠበቅና ቅዱሳን ስፍራዎች ከየትኛውም ፖለቲካዊና ወታደራዊ ጣልቃ ገብነት ነጻ እንዲሆኑ ለሚደረገው ትግል ትልቅ አስተዋጽኦ እንደሚያበረክት ተገልጿል።